ዛሬ በኢትዮጵያዊነታችን ከምኮራባቸውና ከምወዳቸው መካከል አራቱን በግንባር ቀደምነት ይዣቸው መጥቻለሁ። ማለት ሁልጊዜም የምደሰትበትና ሁልጊዜም ሳስበው የሚያስደስተኝ ነገር ስለሆነ ማለት ነው። ኢትዮጵያዊነታችን ብዙ የሚያኮሩ፣ ብዙ የሚያስደስቱ፣ ብዙ ልንኮራባቸው የምንችላቸው ብዙ ነገሮች አሉት። ዘመናትን ተሻግሮ የመጣ እንደ ሀገር አንድ አድርጎ ያቆየን ብዙ ነገሮችን በጋራ እንዲያስተሳስረን ያደረጉ ብዙ ነገሮች አሉ። ግን እኔ በአራቱ ነው በጣም የምደሰተው። ሌሎች ብዙ ነገሮች ሊኖሩ ይችላሉ፣ በአራቱ ግን በጣም እደሰታለሁ። አንደኛ ሰዎችን ቀድመን የምንረዳበት መንገድ ያስደስተኛል። በእርግጥ ያው ከሰው ሰው ሊለያይ ይችላል፣ ከማህበረሰብ ማህበረሰብ ሊለያይ ይችላል። ይህንን ልዩነት ወደ ጎን እንተወውና እንደ አጠቃላይ ስናስበው ግን ሰዎችን ቀርበን የምንረዳበት መንገድ በጣም ያስደስታል። ለምሳሌ አንድ ሰው ምን ለማለት ፈልጎ እንደሆነ ወይም ደግሞ ምን እያሰበ እንደሆነ ወይም ደግሞ በዛ ሰው ውስጥ እይታው፣ ግንዛቤው፣ አስተሳሰቡ ወይም ደግሞ ነገሮችን የምንረዳበት መንገድ እንደ ሰው ያን ሰው የምንረዳበት መንገድ በጣም ደስ የሚል ነው ብዬ አስባለሁ። ምክንያቱም ያው የኢትዮጵያውያን ብቻ ሊሆን አይችልም። ሌሎችም እንደውም ከኛ የተሻለ የኢኮኖሚ ስታንዳርድ ያላቸው የተሻለ የእድገት ደረጃ ያላቸው ሀገሮች ይሄ ይኖራቸዋል ብዬ አስባለሁ። ግን እኛ ባለንበት የአኗኗር ዘይቤ፣ ባለንበት የኢኮኖሚ ደረጃ፣ እኛ ባለንበት ሲቹዌሽን ውስጥ በማደግ ላይ እንዳሉ ሀገራት ወይም ደግሞ ካለንበት የአኗኗር ዘይቤ፣ የኢኮኖሚ ደረጃ፣ ማህበረሰብ፣ እምነት አንጻር ስንመለከተው በእኛው ዝም ብለን ስንመዝነው የኛ ሰውን የምንረዳበት መንገድ በጣም ደስ የሚል ነው ብዬ አስባለሁ። ቀድሞ ሰውን የመረዳት አቅማችን፣ ለምሳሌ ሰው ሲከፋው፣ ሰው ሲደሰት፣ ሰው መልካም ነገር ሲያስብ፣ መጥፎ ነገር ሲያስብ የዛ ሰው የአንድን ሰው ባህሪ፣ የአንድን ሰው ሐሳብ፣ ስሜቱን፣ ነገሮችን ቀድመን የምንረዳበት መንገድ በጣም የሚያስደስተው። ይሄን ለማለት ፈልገህ ነው አይደለ? ገብቶኛል ልትል የፈለግከው ነገር ጀስት እንደዚህ አይነት ነገሮቻችን በጣም የሚያስደስቱ ነገሮች ናቸው። አንዳንድ ጊዜ ጉዳት ሊኖረው ይችላል። ይሄ ነገር በጣም እየከፋ ከሄደ ወይም ደግሞ በጣም ከፍ ሲል ጉዳት ሊኖረው ይችላል። ሰዎች ምን ይሉኛል ኦር ሰዎች ይታዘቡኛል የሚለው ነገር ከልክ ያልፍና ጉዳት ሊኖረው ይችላል። ግን ጠቀሜታው በጣም ከፍ ያለ ነው የሚሆነው። በተመሳሳይ ሁኔታ ደግሞ ሰዎችም እንደዚሁ እኛን ለምሳሌ ሃይፖቴሲስ ሊበዛ ይችላል፣ ወይም ደግሞ ይሄን ለማለት ፈልጎ ነው ኦር ደግሞ ይሄን ለማድረግ አስቦ ነው ምናምን እያልን እንደዚህ ቀርመን ሰዎችን ያላደረጉትን ሁሉ ሊያደርግ ነው፣ እያሰበ ነው፣ አስቦ ነው ብለን እንደዚህ በጣም ከልክ ሊያለፈ ሊሆን ይችላል አንዳንዴ። ግን እንደዛ መሆኑ አንዳንድ እነዛ ጉዳቶቹ እንዳለ ሆነው ግን ይሄ ሰዎችን ቀድሞ መረዳት ግን የሰው ልጅ ማንነት አንዱ መገለጫ ነውና ይሄ ፓርቱ በጣም ያስደስተኛል። ሁለተኛ በጣም የሚያስደስተኝ አሁንም ዛሬም ነገም የምኮራበት ማንነታችን አልሸነፍ ባይነታችን ነው። ማንኛውም ኢትዮጵያዊ በቀጥታም ሆነ በተዘዋዋሪ ብትመለከቱት የሆነ አልሸነፍ ባይነቱ ከፍ ያለ ነው። ምናልባት የሚገለጽበት መንገድ ሊለያይ ይችላል፣ ግን በፍጹም መሸነፍን አንፈልግም። በቃ አልሸነፍ ባይነታችን በጣም ነው የሚያስደስተው። በቃ በምንኛውም መንገድ ብትመለከቱት እንደው ፈጣሪ ፈቅዶልን ይህንን አልሸነፍ ባይነታችንን ወደ ኑሮ ብናመጣው በጣም ያስደስተኛል። ኦፍኮርስ ኑሮም ላይ ጀግኖች ነን። ካለንበት የህይወት ጉዞ አንጻር ካለፍናቸው የታሪክ አሻራዎችም እንደምንማረው ከሆነ ብዙ ፈተናዎችን እየተሻገርን ነው የምንመጣው። በዛ የህይወት ፈተና ውስጥ ስንጓዝ አልሸነፍ ባይነታችን ለብዙ እንዲያገዘን አምናለሁ። ከዛም በላይ ቢሆን ደስ ይለኛል። ለምሳሌ አሁን ይሄ ጦርነት ሲመጣ የሆነ ይሄ ብጥብጥ ሲነሳ ኦር ክርክር ሲነሳ ኦር የሆነ እርስ በርስ ስንጣላ ያሉ ይሄ በቃ ወኔያችን፣ ይሄ ሞራላችን፣ ይሄ
ምንድነው እነሱ ነገሮች ኢቭን ከዚህ በላይ ኑሮ ላይ ያግዙናል ብዬ አስባለሁ። እሱ ወደ ኑሮ አምተን ህይወትን ወደ ማሸነፍ ቀይረ ነው ስራ ላይ ብናደርገው ሞር ፈተናዎች ይሄ የግል ፈተናዎች ላይ ደግሞ የበለጠ ብናሻግረው ከዚህ የበለጠ ሊጠቅመና ይችላል ብዬ አስባለሁ። ግን እንደ አጠቃላይ እንደ ማህበረሰብ ይሄ አልሸነፍ ባይነታችን እኔ እንደ አንድ ኢትዮጵያዊ ብቻ ሳይሆን ኢትዮጵያዊ ያልሆነም ሊኮራበት የሚችል ወይም ደግሞ የሚኮራበት ማንነትና መገለጫችን ነው ብዬ አስባለሁ። ይሄ የሚበረታታ ነው በጣም በቃ ማለት ሽንፈት ምን ያስደስታል? ምን የሚያኮራ ነገር አለው? ምን የሚወደድ ነገር አለው? ስለዚህ በጣም የምወደው ማንነታችን ነውና በጣም ሁልጊዜ የምኮራበታለሁ። ሶስተኛ ህይወታችንን ለማሸነፍ ራሳችንን ለመቻል የምናደርገው ጥረት በጣም ያስደስተኛል። ምናልባት ማንኛውም የሰው ልጅ የሆነ ሁሉ ሰው ብቻ አይደለም እንስሳቶችም ጭምር ራሳቸውን ለመቻል ጥረት ያደርጋሉ። ወደኛ ሀገር ኮንቴክስት ስንመጣ ደግሞ ከፍ ይላል ብዬ አስባለሁ። በራሴም ይሄ የኔ እይታ ነው። ምናልባት ሊለይ ይችላል የእናንተ ግን ራሳችንን ለመቻል የምናደርገው ጥረት በጣም ከፍ ያለ ነው። አንድ ሰው ባለበት ማህበረሰብ ውስጥ ከሰው ላለመፈለግ ከሰው የሆነ ነገር ላለመጠየቅ በራሳችን መንገድ ህይወታችንን አሸንፈን ራሳችንን ችለን ከሰው ጋር እኩል ሆነን የምንኖርበት መንገድ ከመፈለግ አንጻር ያለን ጥረት የምንሄደው ርቀት የምንጓዘው ርቀትና የምናደርገው ጥረት እጅግ በጣም ያስደስታል። ይሄ የሚበረታታ ነው ብዬ አስባለሁ። ያው ሁሉም ሰው ላይሆን ይችላል። እነዚህ የተወሰነ ሰው እያነሳን ሁሉንም የሚወክል ነገር ልንናገር አንችልም። ጀስት ማጆሪቲውን ወይም ደግሞ አብዛኛውን ስንመለከተው ግን በቃ ይሄ የማህበረሰብ ወኔ ነው፣ የማህበረሰብ መገለጫ ነው ብለን የምናስበውን ነው የምናነሳውና ይሄ በጣም የሚያስደስት ነገር ነው። ከዚህ በላይ መሰራት አለበት ብዬ አስባለሁ። ምክንያቱም ያው ያለንበት ሁኔታዎቹ ያለው ሲስተም ሰርተን ለመቀየር የሚጋብዝ አይነት አይደለም ብዬ አስባለሁ። እሱ ትልቅ ፈተና ትልቅ ችግር ነው እንጂ እንደ ማህበረሰብ ግን እኛ ኢትዮጵያውያን ጀግኖች ነን። ሰርተን ለመቀየር ራሳችንን ለመሆን ራሳችንን ለመቻል በራሳችን መንገድ የራሳችንን ሆነን ህይወታችን አሸንፈን ለመኖር የምናደርገው ጥረት ግን በጣም ጀግኖች የሚያሰኘን ትልቁ መገለጫችን ነው ብዬ አስባለሁ። አራተኛ እማነሳው በእምነታችን፣ በባህላችን፣ በእናት በአባት በእህት በወንድሞቻችን፣ በቤተሰቦቻችን፣ በምንወዳቸው ሰዎች ወይም ደግሞ በምንወዳት ፍቅረኛችን ወይም ደግሞ በምወደው ፍቅረኛ ብለን በምናስበው ላይ እንዲሁም ደግሞ በክብራችን ለመጣ ማንኛውም አካል እማንደራደር መሆናችን ያስደስተኛል። ምናልባት ይሄ ከእምነት ጋር በተገናኘ በሀገር ጉዳይ ሜቢ አይዶ ነው አሁን ላይ ያለውን ሁኔታ አላቅም። ሁሉም ነገር ወደ ፌክኝ እየተቀየረ ነው። ሁሉም ወደ እንጀራ ወደ ዳቦ እየተቀየረ ነውና ምናልባት እሱ ላይ እርግጠኛ አይደለሁም። ግን አንድ በእርግጠኝነት የምናገረው በክብራችን በቃ እኔ በክብሬ ላይ የምንለው በክብራችን ላይ በእናት በአባት በእህት በወንድሞቻችን ላይ እውነተኛ ፍቅር ከጀመርን ከእውነተኛ ከምንወዳቸው ሰዎች ላይ ያለን አይሸነፍ ባይነት ክብርን አለማስነካት እሱ ነገራችን በጣም ያስደስታል። ኢቭን ሰው ሊሰርቅ ይችላል፣ ሰው ሊዋሽ ይችላል፣ ሰው መጥፎ ነገር እያደረገ በክፉ ማንነት ውስጥ ሊኖር ይችላል። በእነዚህ ነገሮች ላይ ስትመጡበት ግን ሌላ ሰው ነው የሚሆነው። ይሄ በራሱ የሚያስደስት ነገር ነው። ምክንያቱም ራስን አለመርሳት እንዴት ያስደስታል በአንድ በኩል ስናስበው። እናም ይሄ ምንድነው በጣም ወሳኝ የሚባሉ ነገሮች ላይ ማንነታችን፣ እይታችን፣ አስተሳሰባችን እና አንደራደርም ብለን የምናስቀምጠው ባውንደሪ ወይም ደግሞ ድንበር በጣም ያስደስታል። ስለዚህ እነዚህ አራቱ ነገሮች በጣም ያስደስቱኛል እንደ ኢትዮጵያዊነታችን። ሌሎችም ብዙ ነገሮች አሉ፣ ማህበራዊ ኑሯችን፣ ሌሎች ነገሮችን፣ እምነታችን፣ ብዙ ነገሮች አሉ ልናነሳቸው የምንችላቸው። እኔ ግን በንጹህ ልብህ የትኛውን ትወዳለህ ብትሉኝ እነዚህን አራቱ ነገሮችን ከልቤ እየወደድኩ እኮራባቸዋለሁ። እናንተስ ከኢትዮጵያዊነታችን በጣም የምትወዱት
እና የምትኮሩበት የትኛው ማንነታችን ነው? ይሄ ታሪክ እያነሳን የትናንቱ እንደዚህ የዛሬው እንደዚህ ምናምን እያልን ሳይሆን አሁን ላይ በእጃችን ላይ ያለው በጣም የምንወደው የምንኮራበት ማንነታችን የትኛው ነው? ይሄንን በኮመንት በኩል አድርሶኝ ስላዳመጣችሁኝ አመሰግናለሁ።